ውድ የጌታ ወገኖችና የእግዚአብሔር ቤተሰቦች እግዚአብሔር ስለ ሁሉ ነገራችን መልስ አለው። ሐሳቡንም የጠቀለለው በቅዱሳት መጻሕፍት ነው። ስለዚህ ይህ የዩቲዩብ ቻናል ዋና መልእክቱ መልስ ወዳለው ቅዱስ መጽሐፍ እንድንመለስ ስለሆነ ስለ ሕይወታችን፣ ስለ እምነት መሠረታችን፣ ስለ ማኅበራዊ መስተጋብራችን፣ ስለ ነፍሳችን እውነተኛ ምግብ፣ ስለ ሁሉ ነገራችን ዛሬም ቢሆን ቃሉ ይናገር። ቀጣይ መልእክቶችን ለማግኘት ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። በክርስቶስ ኢየሱስ የተወደዳችሁ ውድ የቃሉ ይናገር የዩቲዩብ ቻናል ተከታታዮችና ቤተሰቦች እንደምን ከረማችሁ? እግዚአብሔር ዛሬ ደግሞ ፈቅዶ በዚህ አይነት ሁኔታ እንድንገናኝ ረድቶናልና ስሙ ይባረክ። ዛሬ ጥያቄ ስለተጠየቅኩኝ ነው መጣሁት። የክርስቲያናዊ ሚዛን ትምህርትን ሳካፍል በዛ ውስጥ ደጋግሜ የተናገርኩት ቃል አለና ያ ቃል ምንድነው ተብዬ ነው ተጠየቅኩት። ይህም ቃል አዲያፍራ ብለህ የምትናገራቸው ነገሮች አሉና አዲያፍራ ምንድነው ከየት ነው የመጣው የሚል ጥያቄ ስለደረሰኝ ለዚህ ጥያቄና ተዛማጅ የሆኑ ነገሮችን እግረ መንገድ ለመመለስ ስለሆነ ተከታተሉን። ጌታ ይባርካችሁ። ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። እንግዲህ በዕለት ዕለት የክርስትና ሕይወታችን ውስጥ እግዚአብሔር በመጽሐፍ ቅዱስ ወይም በቃሉ እንድናደርገው በግልጽ አድርግ ብሎ ያዘዛቸው ነገሮች አሉ። ለምሳሌ በ10ቱ ትእዛዛት ሙሴ ከሲና ተራራ የወሰዳቸው ትእዛዛትን ስንመለከት መታዘዝ ያለብን ነገሮች በተለይ ሰውን እንድንወድ፣ እግዚአብሔርን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል እንድንወድ ታዘናል። እንድንጸልይ ታዘናል። እነዚህ ግልጽ ትእዛዞች እንዳሉ ሁሉ በአንጻሩ ደግሞ ግልጽ ክልከላ የተቀመጠባቸውም ነገሮች አሉ። ለምሳሌ ስለ መግደል ተከልክለናል። ስለ መስረቅ፣ ሐሰትን ስለ መመስከር፣ ስለ መዋሸት፣ ስለ መታበይ፣ ስለ ምኞት ግልጽ ክልከላ መጽሐፍ ቅዱሳችን ውስጥ ስላሉ ሕይወታችንን ለመምራት ብዙ አንቸገርም፣ አናመነታም። ነገር ግን በዕለት ዕለት ኑሯችን በተለይም በመንፈሳዊ ሕይወታችን ውስጥ አንዳንድ ውሳኔዎችን ለመወሰን እንቸገራለን። ይህ አሁን የማደርገው ነገር በሕይወቴ እየተከሰተ ያለው ነገር ኃጢአት ነው ወይስ ኃጢአት አይደለም? መንፈሳዊ አደጋ አለው ወይስ የለውም ብለን የምንጨነቅባቸው ጉዳዮች አሉ። ያ ብቻ ቢሆንና ከሌላ ሰው መልስ ብናገኝ መልካም ነበረ። መጽሐፍ ቅዱስም በእነዚህ ጉዳዮች ላይ ግልጽ መልስ እየሰጠ አይደለም እና እነዚህ ነገሮች ምን ላድርጋቸው፣ እንዴትስ ልምራቸው፣ እንዴትስ ሕይወትን በመንፈሳዊነት ልምራው በሚሉ ጥያቄዎች ውስጥ ብዙ ምእመናን፣ ብዙ አማኞች ይቸገራሉ። እርግጠኛ ነኝ በሁላችሁም ዘንድ በብዙዎቻችሁም ዘንድ ይህ የሚታይ ጉዳይ ስለሆነ ይህ የዛሬው ርዕስ አዲያፍራ የሚለው ቃል እንዴት እንደመጣና የቀድሞ የእምነት አባቶች እንዴት እንደተጠቀሙት ፍንጭ አግኝታችሁ እናንተም ወደ መረጋጋት ሕይወት እንደምትመለሱ ተስፋ በማድረግ የዛሬውን ትምህርት ለማቅረብ መጥቻለሁ። እግዚአብሔር ይባርካችሁ። ተከታተሉ። ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። በመጀመሪያ አዲያፍራ ምንድን ነው? ቃሉስ ከየትኛው ቋንቋ ነው የመጣው? በነገራችን ላይ አዲያፍራ የሚለው ቃል የእንግሊዝኛ ቃል አይደለም፣ የአማርኛም ቃል አይደለም። በጊዜው ቅዱሳት መጽሐፍት የሚጻፉበት ቋንቋ የግሪክ ቋንቋ ነበረና የግሪክ ቋንቋ በዚያ የአዲስ ኪዳን ዘመን ደግሞ የስልጣኔ ቋንቋ ስለነበረ አዲያፍራ የሚለው ቃል ከግሪክ ቋንቋ የተወሰደ ሲሆን ወደ አማርኛ ትርጉሙን ስናመጣው ልዩነት የማያመጡ ወይም ገለልተኛ የሆኑ ነገሮች፣ በእንግሊዝኛው indifferent things ማለት ነው። ለይተህ በግልጽ ማስቀመጥ የማትችላቸው ጉዳዮች ማለት ነው። ከስነ መለኮት ትምህርት ጋር ምን አገናኘው ብላችሁ ልትጠይቁ ትችላላችሁ። እንግዲህ ወደ ስነ መለኮት የገባው ቀላል ነው። እንደነገርኳችሁ መካከለኛ
ልዩነት የማያመጡ ወይ ገለልተኛ የሆኑ ነገሮች ብለን ስንናገር አንድ ክርስቲያን በስነ መለኮት አዲያፍራን ሲተረጉም አንደኛ ትርጉሙ ለደህንነት መሰረታዊ ያልሆኑ ጉዳዮች ማለት ነው። እነዚህ ነገሮች በህይወታችን ተፈጸሙ አልተፈጸሙ ከመዳናችን ጋር የሚያገናኛቸው ነገር የለም ማለት ነው። በመዳናችን ወይም በነፃነት አምልኮአችን ላይ መሰረታዊ ለውጥ የማያመጡ ግዴታዎችም ያልሆኑ ማለት ነው። ሁለተኛ ትርጉም ስንሰጥ ደግሞ ምን ማለት ነው? በቃሉ በቅዱስ ቃሉ በግልጽ ያልተከለከሉ ወይ በግልጽ ያልታዘዙ ጉዳዮችን ማለት ነው። በግልጽ ያልተከለከሉ በግልጽ አልታዘዙ። ስለዚህ መጽሐፍ ቅዱስም ዝም ያለባቸውና አቅጣጫ ቀጥተኛ አቅጣጫ ያልሰጠበት ጉዳዮች በአዎንታዊም ይሁን በአሉታዊም መልኩ ማለት ነው። በሶስተኛ ደረጃ ስንተረጉም በራሳቸው ሲደረጉ ክፉም ደግም ያልሆኑ ሲታደርገው ክፉም አይደለም ደግም አይደለም ብቻ የድርጊቱ በጎነትና እኩይ መሆን የሚወሰነው አንደኛ እንዳጠቃቀማቸው፣ ሁለተኛ የምንጠቀምበት ዋና ዓላማቸው፣ ደግሞ በደረስንበት የመንፈሳዊ ህይወት ብስለት ልክ የሚወሰን ነው እንጂ እንዲህ በመጠቆም ብቻ ይህ ነገር ኃጢአት ነው፣ ይህ ነገር ክፉ ነው፣ ይህ ነገር ደግሞ መልካም ነው ብለን መደምደም አንችልም። ቀጥተኛ ጥቅስም ልናወጣላቸው አንችልም ማለት ነው። ስለዚህ በስነ መለኮት በመንፈሳዊ ተራውገው እነዚህ ሶስት መርሆችን ልንከተል እንችላለን። ሰብስክራይብ ያድርጉ፣ ሼርም ያድርጉ፣ ላይክ በማድረግ የቻናሉ ቤተሰብ አባላት ይሁኑ። ይህ ቃል እንዴት ወደ ስነ መለኮት ትምህርት ገባ ልትሉ ትችላላችሁ። እንግዲህ እንደምታስታውሱት በቤተ ክርስቲያን ታሪክ ውስጥ ከ500 እስከ 1500 ያለው 1000 ዓመት የጨለማ ዘመን ይባላል። ለምንድን ነው የጨለማ ዘመን የሚባለው? ቤተ ክርስቲያን ከቅዱሳት መጻሕፍት ፈቀቅ ብላ ወደ ትራዲሽን ወይም ወደ ባህላዊ ነገሮች የገባችበት ነው። በሰው ሰራሽ ስርዓቶች ቤተ ክርስቲያንን የከበቡበትና የሰዎችን መንፈሳዊ ህይወት በጣም ከባድ ያደረጉበትና ሰዎች መንፈሳዊ ነገር ክራይቴሪያ ለማሟላት ሸክም የሆነባቸው ጊዜ ነበር። እንደምታስታውሱት በዚያን ዘመን የኃጢአት ስርየትን እንኳን ለማግኘት ሰዎች ገንዘብ ከፍለው ሰርቲፊኬት ይቀበሉ እንደነበር የሪፎርሜሽን ታሪክ የቀድሞ የ16ኛው መቶ ክፍለ ዘመን የተሐድሶ ታሪክ ይነግረናል። እንግዲህ የተሐድሶ የቀሰቀሰው ማርቲን ሉተር ያንን በመቃወም ነው ነጥቦችን ያነሳውና ሰዎች ተጨንቀው ግራ በተጋቡበት ጊዜ የመጣ ጉዳይ ነው። ስለዚህ እነዚህ በቤተ ክርስቲያን ዙሪያና አማኞች ላይ ሸክም የሆኑ ስርዓቶች፣ ሰው ሰራሽ ስርዓቶች እየበዙ በሄዱ መጠን ሰዎች በመንፈሳዊታቸው ግራ ወደ መጋባት ደርሰው ተስፋ እንደሌላቸው ሆነው በህይወታቸው ላይ መወሰን ያቃተበት ጊዜ ነበር። እግዚአብሔር ይቀበለኛል ወይስ አይቀበለኝም? አሁን መንፈሳዊ ህይወቴ ጤናማ ነው ጤናማ አይደለም ብለው ለራሳቸውም እንኳን የህሊና መልስ መስጠት ያቃተበት ጊዜ ስለነበረ አብዛኛው ነገር በእያንዳንዱ አማኝ ህይወት የሚወስነው በቤተ ክርስቲያን ውስጥ ያለው ወይ ጳጳስ ነው ወይ ቄሱ ነው ማለት ነው። ስለዚህ ሁሉ ነገር በሰው እጅ የገባበት ዘመን ስለነበረ የእምነት አባቶች ይህንን ዘመን የጨለማ ዘመን ቃሉ ተሰውሮ የሰው ልማድ የነገሰበት ዘመን ስለሆነ በቃሉ ሰው ያልተመራበት ዘመን ስለሆነ የጨለማ ዘመን ብለው ከ500 እስከ 1500 ያለውን ዘመን ይጠሩታል። እንግዲህ በዚያን ጊዜ ነው እነ ማርቲን ሉተር እና ሌሎች የቤተክርስቲያን አዳሾች ስንል ቤተክርስቲያን አርጅታ ሳይሆን ከቃሉ ፈቀቅ ስላለች ወደ ቃሉ ቤተክርስቲያን እንድትመለስ ቅስቀሳ ያመጡ ሰዎች እነዚህ ቤተክርስቲያን ዙሪያ የከበቡ ሰው ሰራሽ ልማዶችና ስርዓቶች ደህንነታችን ላይ ምንም ለውጥ እንደማያመጡ ቢከበሩ ባይከበሩ ቢደረጉ ባይደረጉ በአንድ አማኝ መንፈሳዊ ህይወት ላይ ምንም አይነት ለውጥ ማምጣት የማይችሉ ናቸው በማለት በጊዜው በነበረው መንፈሳዊ ቋንቋ ከላቲን ሳይሆን ከግሪክ ተውሰው እነዚህን ባህሎች
ልምዶችና ሰው ሰራሽ ስርዓቶችን አዲያፍራ ብለው ጠሩ ማለት ነው። ዛሬ የስነ መለኮት ትምህርት ቤቶች ሁሉ የሚጠቀሙት ቃል ሆኖ ቁጭ አለ ማለት ነው። ስለዚህ የታሪካዊ አመጣጡ ይሄን ይመስላል ማለት ነው። አዲያፍራ ወደ ዝርዝር ጉዳይ ስንገባ አዲያፍራ ዛሬ በህይወታችን በምን ሁኔታ ይገለጣል ብላችሁ ልትጠይቁኝ ትችላላችሁ። አዲያፍራ በግል ህይወታችን በዕለት ተዕለት ኑሯችን በተለያዩ ጉዳዮች ይገለጣል። ግልጽ ክልክላ ያልተደረገባቸው በግልጽም ያልታዘዙ ጉዳዮች ብዙ ናቸው። እንግዲህ እንደምታስታውሱት በዚሁ ቻናል ክርስቲያናዊ ሚዛን በሚለው ስር 1 እስከ 5 መመልከት ትችላላችሁ። ብዙ ጉዳዮችን እዛ ውስጥ እየዳሰስኩ ይመስለኛል። ስለ መብል፣ ስለ መጠጥ፣ ስለ ገንዘብ አስተዳደር፣ ስለ ዝሙት፣ ስለ ግብረ ስጋ ግንኙነት ብዙ ጉዳዮችን እዛ ጋር እየዳሰስኩ ይመስለኛልና ስለነዚህ ጉዳዮች ግልጽ የሆነ አቋም ለመያዝ ከፈለጋችሁ ክፍል 1 ክርስቲያናዊ ሚዛን፣ ክፍል 2፣ ክፍል 3 እስከ ክፍል 5 መልሳችሁ መከታተል ትችላላችሁ። ዛሬ በእነዚህ ጉዳዮች ጋር የምነካ ከሆነ በፍጥነት ስለማልፍ ነው ማለት ነው። ስለዚህ አንደኛው ግልጽ ክልከላና ግልጽ ትዕዛዝ ያልተሰጠባቸው አንደኛ ስለ አመጋገብና ስለ መጠጥ ነው። እንግዲህ ባለፈው ስላወራን ብዙ በጥልቀት አልገባውና መጽሐፍ ቅዱስ እንግዲህ በብሉይ ኪዳን እንደ ጥላ አገልግሎት ግልጽ ክልከላዎች በሚበሉ በማይበሉ እንስሳትም ላይ ተደርጓል። በአዲስ ኪዳን መባቻ 3 የህብረተሰብ ክፍሎች ተፈጥረዋል። አንደኛው አይሁዳውያን አሉ፣ ሁለተኛው ሐዋርያት አሉ፣ ክርስቶስን ተቀብለው አዲሱን ትምህርት ያመጡ፣ ሶስተኛው ከአሕዛብ ወገን ወደ ክርስትና የተቀላቀሉ ሰዎች ስላሉ ስለ አመጋገብ፣ ስለሚጠጡ፣ ስለማይጠጡ፣ ስለሚበሉ፣ ስለማይበሉ ነገሮች ብዙ ጥያቄ እንደነበረ ታስታውሳላችሁ። በዚህ ጉዳይ እንኳን ሐዋርያት በጉባኤ ተቀምጠዋል። የሐዋርያት ሥራ ምዕራፍ 15 ላይ ሐዋርያት እነዚህን ጉዳዮችን ሰትል ለማድረግ ጉባኤ ተቀምጠው ውሳኔ እስከ መወሰን ደርሰዋል። ዛሬም አሁን ባለንበት ዘመን በቤተክርስቲያን መካከል የክርክር ነጥብ መሆኑ ግልጽ ነው። መጽሐፍ ቅዱስ ግልጽ ክልከላና ግልጽ ፈቃድ ስላልሰጠበት አሁንም ሰዎች ይከራከሩበታልና ስለ መብልና ስለ መጠጥ ማለት ነው። ለምሳሌ ሐዋርያው ጳውሎስ ለሮሜ ሰዎች በላከው መልእክት ምዕራፍ 14 ከቁጥር 2 እስከ 3 እንዲህ ይላል። አንዱ ሁሉን ሊበላ እንዲችል ያምናል፣ ደካማው ግን አትክልት ይበላል። የሚበላ የማይበላውን አይናቀው፣ የማይበላውም በሚበላው ላይ አይፍረድ፣ እግዚአብሔር ተቀብሎታልና ይላል። እንግዲህ የሚበላ የማይበላው ምናምን እያለ ምንድነው ነፃነቱ አለ። አንዱ ላይ እንዳይፈርድ፣ አንዱ አንዱን እንዳይንቅ ነፃነቱ አለ። በቃ አትብሉ ተብሏል አትብሉ የሚል ነገር የለም። በቃ ብሉ ተብላችሁ ታዛችኋል የሚል ነገር የለም። ነፃነቱ እዚህ ጋር አለ። በሌላ ክፍልም ጳውሎስ እንዲህ ይላል ለቆሮንቶስ ሰዎች፣ አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 8 ላይ መብል ግን ወደ እግዚአብሔር አያቀርበንም፣ ባንበላም ምንም አይጎልብንም፣ ብንበላም ምንም አይተርፈንም ይላል። ይሄ አሁንም ነፃነትን ይገልጻል ማለት ነው። ነፃነትን ይገልጻል። ዛሬ እንግዲህ እንደምሳሌ እንደምታውቁት አንዱ አንዱን ይበላል፣ አንዱ ሌላውን አይበላም፣ አንዱ አንዱን የሆነ ነገር ይጠጣል፣ አንዱ ሌላው ነገር አይጠጣም። እንኳን በዘመናዊ ዓለማችን ዛሬ ከምግቦች መካከል አንዳንዱ አትክልት ብቻ ቬጂቴሪያን የሆኑ ስጋን የማይወዱ ሰዎች ቬጂቴሪያን ሆነ ነፃነታቸውን ተጠቅመው ይበላሉ። ስጋን በደንብ የሚወዱ ደግሞ ቁርጥንም እየቆረጡ ይበላሉ። ነፃነቱ አላቸው ማለት ነው። ስለዚህ መብልና መጠጥ ዙሪያ አዲያፍራ ሊገለጥ ይችላል ነው። ሁለተኛ የበዓላት አከባበር ዙሪያ አዲያፍራ ሊገለጥ ይችላል በህይወታችን ማለት ነው። እንግዲህ በመጽሐፍ ቅዱስ አውድ ውስጥ የተወሰኑ ቀናትን በዓል አድርጎ ማክበር የተለመደ ነው። ከጥንት ቤተክርስቲያንም የወረስናቸው ነገሮች በዓላትን ማክበር ነው። መጽሐፍ ቅዱስ ስለዚህ እነዚያ ጉዳዮችም ሰዎች እንዲከራከሩ ሳይሆን ነፃነትን ይሰጣል፣ ይፈቅዳል። የምናደርግበትን ዓላማ እስካወቅን ድረስ ለእግዚአብሔር ክብር እስካደረግን ድረስ አይከለክልም፣ አያዝምም። ለምሳሌ ሮሜ 14 ቁጥር 5 እና 6 ስናነብ እንዲህ ይላል። አንድ ሰው ወይም ይህ ሰው አንድ ቀን ከሌላ ቀን እንዲሻል ያስባል።
ያ ሌላ ሰው ግን ቀን ሁሉ አንድ እንደሆነ ያስባል። እያንዳንዱ በገዛ አእምሮ አጥብቆ ይረዳ። ቀንን የሚያከብር ለጌታ ብሎ ያከብራል ብሎ ያስቀምጣል። ስለዚህ ለጌታው ብሎ ነው የሚያከብረው። እሁድን አከበርክ፣ ሰኞን አከበርክ፣ ማክሰኞን አከበርክ፣ ሮብና አርብን አከበርክ፣ ለጌታ ብለህ እስከሆነ ድረስ ነፃነቱ አለ። ለሌላ ነገር አይሁን እንጂ የእግዚአብሔር ክብር የሚገለጥበት ብቻ ይሁን እንጂ ነፃነቱ አለ። ማንም አይከለክልህም። ማንም አዞ በግድ አክብር ደግሞ አይልህም ማለት ነው። ስለዚህ አብያተ ክርስቲያናት እዚህ ጋር ጥንቃቄ ማድረግ ያለባቸው በምእመናን ላይ ጫና አድርጉ አታድርጉ ማለት በእነዚህ ጉዳዮች አይችሉም ማለት ነው። ነፃነቱ ለእያንዳንዱ የግል አማኝ ነው። በጋራ ተስማምተው የማድረግ ካልፈቀዱ በቀር ለቅጣት የሚያበቃ ለተግሳጽ የሚያበቃ ነገር ከዚህ ማውጣት አይቻልም ማለት ነው። ለምሳሌ ሃይማኖታዊ በዓል ዛሬ ሁሉም ክርስቲያኖች ከካቶሊክ ከኦርቶዶክስ እስከ ፕሮቴስታንት ሁሉ የልደት በዓልን ያከብራሉ፣ ስቅለትን ያከብራሉ፣ ትንሣኤን ያከብራሉ። ሌሎችም በተለያዩ ቤተ እምነት በዓላት አሉ። ከቀን ቀን ከወር ወር የሚተላለፉ በዓላትም አሉ። ለነዚህ ሁሉ መጽሐፍ ቅዱስ ነፃነት ይሰጣል። ዓላማቸው ለበጎ ለእግዚአብሔር ክብር እስከሆነ ድረስ ማለት ነው። ስለዚህ ስለነዛ ጉዳዮች ልንከራከር አልተጠራንም። የምናደርግበትን ምክንያት አውቀን ብቻ ማድረግ አለብን ነው። ሶስተኛው ስለ አለባበስ ነው። አለባበስም ቁርጥ ያለ ይህ አይነት አለባበስ መንፈሳዊ ነው፣ ይህ ደግሞ መንፈሳዊ አይደለም ተብሎ የተቀመጠ ትክክለኛ የአለባበስ ዲዛይን ወይም ፋሽን የለም። ብቻ የክርስቲያን አለባበስ ነፃነት በሕግና በስርዓት ግዴታዎች የተጣበበ ነገር አይደለም። በውስጣዊ መንፈሳዊ ማንነት በልብ ውበት ላይ ግን እየተመሰረተ መሆን እንዳለበት መጽሐፍ ቅዱስ ይናገራል። ይህም ማለት የሆነ ቀለም መልበስ እንዳለብን፣ የሆነ አይነት ዲዛይን ማሰፋት እንዳለብን፣ የሆነ አይነት ስታይል ፀጉር መጠቀም እንዳለብን ግልጽ ነገር አስቀምጦ አያስረንም፣ ዝም ብሎ አዞም ደግሞ አያስገድደንም። ይልቁን የእግዚአብሔር ቃል አጠቃላይ የሆነ ነገሮችን እንድንከተል ያዘናል። ጨዋነትን፣ ትህትናንና የልብ ውበትን እንድንከተል ግን አጥብቆ ይሻል ከኛ። ጨዋነትን፣ ትህትናን፣ ሞደስት ማለት ነው። ሰዎች የሚጠቀሙት መደበኛ አለባበስ እንድንከተል ከኛ ይጠብቃል ማለት ነው። ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ቁጥር 3 እስከ 4 ላይ ጴጥሮስ እንዲህ ይላል፣ ለእናንተም ፀጉርን በመሸረብ ወርቅንም በማንጠልጠል ወይም ልብስን በመጎናጸፍ ውጫዊ የሆነ ጌጥ አይሁንላችሁ፣ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለው የማይጠፋውን ጌጥ የተሰወረ የልብ ሰው ይሁንላችሁ። ውስጣዊ ውበት ከውጫዊው ይብለጥባችሁ ይላል። ውጫዊው የሰዎችን አቴንሽን ለመሳብ ፋሽንን መከተል ሞቲቭ ሌላ እንደሆነ ስለሚያስነብብብን ሞደስት መሆን አለበት። ሰዎች አማካይ አለባበስ መልበስ እንደሚያስፈልገን ነው። ሰዎችን አቴንሽን ስበን ሰዎች ውስጣችን ያለውን ነገር ማየት እንዲያቅታቸው የሚያደርግ አለባበስ አካሄድ፣ ይህንን መጽሐፍ ቅዱስ አቴንሽን መስረቂያ ስለሆነ ይከለክለናል ማለት ነው። ይህም ማለት የሚያስተምረን ምንድን ነው? እውነተኛ ውበታችንና ማንነታችን የምንለካው በውጪ ባለው ነገር ሳይሆን በውስጥ ባለን መንፈሳዊ ውበታችን ስለሆነ ሰዎች ውስጣችን እንዲረዱ በቃላቶቻችን እንዲያውቁን ማድረግ ያስፈልጋል እንጂ በልብስ በመሸፋፈን በፋንሲ ፋሽን ሰዎችን የመሳብና በዲኮሬሽን ሰዎችን አቴንሽን መሳብ መንፈሳዊነት እንዳይደለ መጽሐፍ ቅዱስ ጨዋነት፣ ትህትና በሚል ውስጣዊ ውበት ያስቀምጣቸዋልና ይህንን ሚዛን ብንጠብቅ ጥሩ ይሆናል ማለት ነው። ሴቶችም ቢሆን ከእፍረት ራሳችንን መጠበቅና ራሳችንን ከመግዛት ጋር የተያያዘ ነገርን እንድንጠቀም በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 9 ላይ እስከ 10 ባለውን ብናነብ በግልጽ ተቀምጦልናል። እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ከራሳቸው መግዛት ጋር ሰውነታቸውን ይሸልሙ፣ እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም ስራ በማድረግ እንጂ በሽንሽኑና በወርቅ ወይም በሌላ ነገር ዋጋው እጅግ ውድ በሆነ ልብስ
መሆን የለበትም። ስንት ነው የተገዛው ተብሎ ሲጠይቅ ሰዎችን የሚያስደነግጥ ልብስ የሚለብሱ ሰዎች አሉ። ብርድን ከማስወገድ ወይ ሰውነትን ከመሸፈን አንጻር ስታያቸው ምንም ጥቅም የሌላቸው ናቸው። ዋጋቸውን ሲሰሙ ግን የሚያስደነግጡ ሰዎችን ሊያበረግጉ የሚችሉ አልባሳትን የሚለብሱ በምዕመናን ውስጥ ሲገቡ የሰዎችን አቴንሽን አንገትን ሁሉ እስከ ማጣመም የሚያደርሱ አለባበሶች እግዚአብሔር ቃል አይደግፍም። ባያዝም ባይከለክልም ለንጹህ ሕሊና አይመከርም። አቴንሽን መሳቢያ ስለሆነ ማለት ነው። ስለዚህ በልብስም ይገለጣል ማለት ነው አዳፍራ በህይወታችን። ሌላኛው ሰዎች ዛሬም በክርክር የተጠመዱበት ጉዳይ መጽሐፍ ቅዱስ እንድንዝናና፣ ቴሌቪዥን እንድናይ፣ ኳስ እንድንጫወት፣ ጥበብ፣ ባህል፣ የተለያዩ ጨዋታዎች ውስጥ እንድንሳተፍ፣ በስፖርት፣ በፊልም ማየት፣ በሙዚቃ፣ የተለያዩ በስነ ጽሁፍ፣ አርት፣ ድራማ ላይ እንድንሳተፍ ይፈቅዳል ወይስ አይፈቅድም የሚሉ ክርክሮች አሉ። አሁንም ይህ አይነቱ የህይወት የዕለት ዕለት ተግባራት በአዳፍራ ውስጥ የሚካተቱ ናቸው። ዋናው ዓላማው ነው። መጽሐፍ ቅዱስ ውስጥ ይገለን ይህን አይነት ስፖርት ተጫወቱ፣ ይህን አይነት ስፖርት አትጫወቱ የሚል ጥቅስ ባይኖርም እነዚህ በራሳቸው ኃጢአት ወይም ጽድቅ አይደሉም ማለት ነው። ነገር ግን ይዘቱ በመንፈሳዊ ህይወት ላይ በሚያመጣው ተጽዕኖ ለምን ዓላማና እንዴት እንደምንጠቀምባቸው ማወቅ ግን የግድ ይላል ማለት ነው። ምክንያቱም ከብዙ ጥቅሶች ክርስቲያናዊ ሚዛን በሚሉ ትምህርቶች ውስጥ ብዙ ጊዜ ጠቀስነውን ጥቅስ መልሼ ጠቅሰዋለሁ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 23 ላይ ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም። እሺ ድራማ እንይ፣ ምን አይነት ድራማ? ተዋናይ እንሁን፣ ምን አይነት ድራማ ላይ ለመሳተፍ? ኳስ እንጫወት፣ መቼና በምን ጊዜ? የእግዚአብሔር ክብር ይሻማል አይሻማም? ለእግዚአብሔር ያለንን ጊዜ ይወስዳል አይወስድም? እነዚህን ካጠራን በኋላ የእኛን ጥቅም ካልነካ፣ የእግዚአብሔር ክብር ካልነካ እግዚአብሔር አይከለክልም ማለት ነው። ስለዚህ እንዲያውም ፊልጵስዩስ ምዕራፍ 4 ቁጥር 8 ላይ ጳውሎስ እንዲህ ይላል፣ እውነት የሆነውን ሁሉ፣ ጭምትነት ያለበትን ሁሉ፣ ቅን የሆነውን ሁሉ፣ ንጹህ የሆነውን ሁሉ፣ ፍቅር ያለበትን ሁሉ፣ መልካም ወሬ ያለበትን ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። በምትሳተፉባቸው እነዚህ የመዝናኛ ዝርዝሮች ውስጥ እምነት ካለ፣ ጭምትነት ካለ፣ ቅን የሆነ ነገር ካለ፣ ንጹህ የሆነ ነገር ካለ፣ ፍቅር ካለበት፣ መልካም ወሬ በጎነትም ቢሆን ምስጋናም ካሉበት ኦኬ ማለት ነው። እነዚህን አስቡ። ብታደርጓቸው ለክፉ አይሰጧችሁ፣ መንፈሳዊ ማንነታችሁ አይበከልም ማለት ነው። ስለዚህ በመዝናኛ ዙሪያ የትኛው ሬዲዮ እንስማ፣ የትኛው መጽሐፍ እናንብብ፣ የትኛው ፊልም እንይ፣ የትኛው ስፖርት ላይ እንሳተፍ፣ እነዚህ ነገሮችን በአዳፍራ ውስጥ የተካተቱና ቀጥተኛ ጥቅስ ይኸው እዚህ ጋር ይህንን ፊልም አቲ የሚል ጥቅስ ተቀምጧል ብለን እንድናዝም አያደርግንም። እኛም ደግሞ ነፃ ፈቃድ አለን እንደፈለግን እንሆናለን የሚለው ነፃ ፈቃድም አናገኝም ማለት ነው። ሌላው አዳፍራ የሚገለጥበት አምስተኛው ነጥብ፣ እሱንም ከዛ በፊት በሰራሁት ቪዲዮ ላይ በተለይም ክርስትናና ህብረተሰብ በሚለው ውስጥ ስለ ቴክኖሎጂ የሰራሁት ነገር ስላለ እሱን በዝርዝር ብትመለከቱ ይጋብዛችኋለሁ። ከተቻለ ሊንኮችን ከዚህ በታች ለማስቀመጥ ይሞክራለሁ። ካልሆነም እናንተ በዚሁ ቻናል ላይ ገብታችሁ ክርስትናና ህብረተሰብ ብላችሁ ሰርች ብታደርጉ ታገኙታላችሁ። ስለዚህ ዘመናዊ ቴክኖሎጂዎችን እንጠቀም ወይስ አንጠቀም? ስለነዛ የተጻፈ ጥቅስ አለ ወይስ የለም? ጥቅሱ በግልጽ የለም። ሞባይል የሚል አሁን የለም። ዛሬ ግን ሞባይል የሌለበት ቤት የለም። በእጁ ሞባይልን ያልያዘ ሰው ደግሞ የለም። ያለሱ ኑሮ እንኳን መኖር እንደማንችል እየመሰለን ነው ያለነው አሁን። ስለዚህ ቴክኖሎጂን እንጠቀም አንጠቀም የሚለውን ጥያቄ ሳይሆን እንዴት እንጠቀም ላይ ነው። ምሳሌዎች አሁን ኢንተርኔት፣ ማህበራዊ ሚዲያ፣ ስልክ፣ ሌሎች ቴክኖሎጂ፣ ላፕቶፕ፣ ወተበር ቴክኖሎጂዎችን እንንጠቀም ወይ እንዳንጠቀም የተቀመጠ ነገር የለም። ስለዚህ መሪው ምን መሆን አለበት? መሳሪያዎቹ በራሳቸው ደግ ወይም ክፉ አይደለም፣ ሰው የሰራቸው ነገሮች ናቸው። መንፈስ አይደሉም፣ ሰው ነው የሰራቸው። ስለዚህ ደግ ወይም ክፉ የሚያደርጋቸው ያጠቃቀማችን ዓላማ ነው ማለት ነው። እንግዲህ አዳፍራ የሚገለጥባቸውን ዘርዝረን አንጨርስም። በጥቅሉ መጽሐፍ ቅዱስ ግልጽ ክልከላና ትእዛዝ ያልሰጠባቸው ሌሎችም ጉዳዮችን
በዚህ ማዕቀፍ ውስጥ እየከተታችሁ መቀጠል ትችላላችሁ። እኔ እስከ 5 ሄጃለሁ። ወደ መፍትሄው ብናዘግም ጥሩ ይመስለኛል። በአዳፍሪያ ጉዳዮች ላይ ለመወሰን ጥቅሶችን ካጣን መጽሐፍ ቅዱስ ሜዳ ላይ አልጣለንም፣ አቅጣጫ ግን ሰጥቶናል። ግልጽ ጥቅስ ካጣን፣ ግልጽ ትእዛዝ ካጣን መጽሐፍ ቅዱስ ለሕይወታችን መመሪያ ስላለው አቅጣጫን ሰጥቶናል። ምክንያቱም ቃሉ ብርሃን ነው ተብሎ ተጽፏል። ዳዊት የተናገረውን መርሳት የለብንም። ሕግህ ለእግረ መብራት ለመንገድ ብርሃን ነው ብሏል። ስለዚህ ቃሉ ለእኛ ሕይወት ብርሃን ነው። ስለዚህ ለመወሰን የሚያገለግሉ 5 ነጥቦችን እንደ መመሪያ ብንከተል ይጠቅመናል ብዬ አስባለሁ። መጽሐፍ ቅዱስ እነዚህ ግሬ ኤሪያስ ወይም ግራጫማ ጉዳዮች ላይ ዝርዝር ሕግ ባያወጣም አማኞች ነፃነታቸውን በፍቅርና በኃላፊነት እንዲጠቀሙ 5 ዋና ዋና መሪዎችን ይሰጠናል። አንደኛ የህሊና ነፃነትና በእምነት ማድረግ። ማንኛውም የምናደርገው ነገር ከውስጥ እምነታችንና ከጠራ ህሊናችን ጋር የተጣጣመ መሆን አለበት። አንድ ነገር በራሱ ኃጢአት ባይሆንም በአእምሮ ኃጢአት ነው ብለን እያሰብክ ካደረግከው ግን ኃጢአት ይሆናል። ለዚህ ጥቅስ ሮሜ 14:5 ላይ ማንበብ ትችላላችሁ። እያንዳንዱ በገዛ አእምሮ ይረዳን አይደለም፣ አጥብቆ ይረዳን አይደል ያለው። ሌላ ጥቅስም አለ ሮሜ 14:23 ላይ ተጠራጥሮ የሚበላ ነገር ግን በእምነት ስላልሆነ ፍርድን ያመጣል። በእምነት ያልሆነ ሁሉ ኃጢአት ስለሆነ እያሰብክ እየተጠራጠርክ የሚታደርገው ነገር ኃጢአት ይሆናልና የህሊና ምስክርነት ያስፈልጋል። የጠራ የህሊና ምስክርነት ያስፈልጋል በእምነታችን ልክ። ስለዚህ ይህንን የህሊና የእምነት መሪ ተጠቅመን መቀጠል አለመቀጠል ማድረግ መተው እንችላለን ማለት ነው። መወሰን ቻልን ማለት ነው በአዳፍራ ላይ። ሁለተኛው መሪ የጥቅም ወይም የእድገት መሪ ነው። የጥቅም ወይም የእድገት መሪ። ነፃነት ማለት ያገኘነው ሁሉ ማድረግ ማለት አይደለም። ድርጊቱ ኃጢአት ባይሆን እንኳን ለመንፈሳዊ ህይወቴ ይበጃል ወይ፣ ያነጻኛል ወይ፣ ወደ ጌታ ያቀርብኛል ወይ ብለን መጠየቅ ያለብን ጉዳይ እዚህ ጋር ነው። ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም፣ ሁሉ ተፈቅዶልኛል፣ ሁሉ ግን የሚያንጽ አይደለም ብሎ ቃሉ ይናገራልና 1 ቆሮንቶስ 10:23። ሶስተኛው መሪ የነፃነት መሪ ነው። የምናደርገው ወይም የምንጠቀመው ገለልተኛ ነገር ባሪያ የሚያደርገን ነገር መሆን የለበትም። ወይም ከእግዚአብሔር ጋር ያለን የጠበቀ ግንኙነትን የሚያላላ ወይም ከእግዚአብሔር ጋር ጠላትነትን እንድንፈጥር የሚያደርግ መሆን የለበትም። እዚያው ጥቅስ ላይ 1 ቆሮንቶስ ምዕራፍ 6:12 ላይ ሁሉ ተፈቅዶልኛል፣ ለእኔ ግን ሁሉ አይጠቅምም፣ ሁሉ ተፈቅዶልኛል፣ ለእኔ ግን አንድ ስንኳ አይሰለጥንብኝም ይላል መጽሐፉ። ከሰለጠንብንማ ወስዶናል ማለት ነው። ከእግዚአብሔር እጅን ነጥቆን ወስዶናል ማለት ነው። እኛም ተስበን በምኞት ተስበን ተታለን ተከትለናል ማለት ነው። ስለዚህ ትክክለኛ ቦታ ላይ እንዳይደለን መወሰን እንችላለን። ባሪያ ከሆን አደጋ ላይ ስላለን ወስነን መመለስ መቻል አለብን። ከተጠመድን ማለት ነው። የነፃነት መሪ በነገሮች መጠመድ ስለሌለብን። አራተኛው መሪ ያለማሰናከል ወይም የኃላፊነት መሪ ነው። የምንኖረው ለራሳችንም ነው ለሌሎችም ነው። ስለዚህ ያለማሰናከል ኃላፊነት መሪ አለብን ማለት ነው። የኛ መንፈሳዊ ነፃነት በባህሪው ገና ለደከሙ ወይም በክርስቶስ ላሉ ታዳጊ ወንድሞችና እህቶች ማሰናከል ሊሆን አይገባም። ለዚህም የሚሆን ጥቅስ 1 ቆሮንቶስ 8:9 ላይ ነገር ግን ይህ ነፃነታችሁ ለደካሞች ማሰናከያ እንዳይሆን ተጠንቀቁ ይለናል። ሌላም ጥቅስ አለ ሮሜ 14:20-21 ማንበብ ትችላላችሁ። ስለ መብል የእግዚአብሔርን ሥራ አታፍርስ ብሎ በመዝለል ቀጣይ ቁጥር እንዲህ ይላል ስጋን አለመብላት ወይንንም አለመጠጣት ወንድምህም የሚሰናከልበትን ማንኛውንም ነገር አለማድረግ መልካም ነው። ላለማሰናከል መሰናከል ሊመጣ ግድ ነው። መሰናከያ ለሚሆን ግን ወዮለት ብሎ ጌታችን ኢየሱስ ክርስቶስ ራሱ ተናግሯልና ላለማሰናከል የሚለው መሪ መቀበል ለኛ በአዳፍራ ጉዳዮች ላይ እንድንወስን ይረዳናል ማለት ነው። የመጨረሻውና ዋናው ሚዛን
በህይወታችን በየዕለቱ ይገለጥ፣ በየሰዓቱ ይገለጥ። አደገኛው እንደ ወንፊት የምንጠቀመው ማበጠሪያና አዳፍራውን ለውስጥ ለመጠቀምም ላለመጠቀምም ለመሳተፍም ላለመሳተፍም የምናደርገው አምስተኛው መርህ በጣም የአምልኮ ወይም የጌታ ክብር ሚዛን የጌታ ክብር ጉዳይን ኮምፕሮማይዝ የሚያደርግ ነገር መሆን የለበትም። እሱ ነገር ካለ ያደጋል። የጌታን ክብር ኮምፕሮማይዝ የሚያመቻምች ከሆነ አደጋ አለ። አምልኳችንን የሚያዛባ ከሆነ አደጋ አለ። ለዛም ነው በምናደርጋቸው ጥቃቅን በደቂቃም ይሁን በሰዓትም ይሁን በቀንም ይሁን በሳምንታትም ይሁን በወራት በአመታዊ እቅዶቻችን ውስጥ በምናደርጋቸው በድንገትም በእቅድም በምናከናውናቸው ነገሮች ውስጥ ውሳኔዎቻችን ውስጥ ዋነኛውና የመጨረሻው ሚዛን ይህ ነገር እግዚአብሔርን ያከብረዋል ወይ የሚለው መሆን አለበት። ይህ ነገር እግዚአብሔርን ያከብረዋል ወይ የሚለው ጥያቄ ከተመለሰ አእምሯችን ንጹህ ነው፣ እምነታችን ንጹህ ነው፣ ጥርጥር የለብንም። በጌታ ፊት የህሊና ምስክርነትም መንፈሳዊነታችንም አይናጋም ማለት ነው። ስለዚህ የመጨረሻው መደምደሚያው ምንድነው የሚለው ብዙ ጊዜ አንብበነዋል። አንደኛ ቆሮንቶስ 10:31 ላይ እንግዲህ ስትበሉም ሆነ ስትጠጡ ወይ ማንኛውንም ነገር ስታደርጉ ሁሉንም ለእግዚአብሔር ክብር አድርጉ የሚል የመጨረሻና ዋነኛ ሚዛን ይሰጠናል ነው። ወደ መደምደም እንሂድ። ማጠቃለያና ጥሪ ትምህርቱን ስንጠቀልልና እንዴት ወደ ተግባር እንደምንገባ አቅጣጫ የሚያሳየን ማጠቃለያና ጥሪ ይኖረናል። ይህም ማለት አዳፍሪያ በክርስትና ህይወት ውስጥ እግዚአብሔር የሰጠንን ታላቅ የነጻነት ስጦታ የሚያሳይ ነው። ነገር ግን ይህ ነጻነት እንደ ፈቃዳችን የምንመላለስበት ወይም በራስ ወዳድነት የምንጠቀምበት ሳይሆን በፍቅርና በኃላፊነት ለወንድሞቻችን የምናገለግልበት ስጦታ ነው ያ ነጻነት። ስለዚህ በሁለት ጉዳዮች መደምደም እንችላለን። አንደኛ፣ በደካሞች ላይ አንፍረድ፣ ጠንካሮችንም አንናቅ። ይሄ አንደኛው መሪ ነው። በምን ላይ? በአዳፍራ ጉዳዮች ላይ በግልጽ ባልተከለከሉና በግልጽ ባልታዘዙ ጉዳዮች ላይ በደካሞች ላይ አለመፍረድ፣ ጠንካሮችንም አለመናቅ። በአዳፍራ ጉዳዮች ላይ የተለያየ አመለካከት ያላቸውን ወንድሞችና እህቶች በፍቅር ልንቀበላቸው ይገባል። ምክንያቱም እያንዳንዱ ሰው ለጌታው ይቆማል፣ ለጌታው ይወድቃል። ከቻልን ወደ አደጋ የሚገባ ከሆነ በምክር ካልሆነም በጸሎት መርዳት ነው። ሮሜ 14:13 እንግዲህ እርስ በርሳችን አንፋረድ፣ ይልቁን ለወንድሜ ማሰናከያን ወይም መሰናከያን ማንም እንዳይኖርበት ይህንን ቁረጡ ይላል። ማሰናከያን ፍሩ፣ ለፍርድ ግን አይሁን፣ ለፍርድ ግን አይሁን ይላል። ሁለተኛው እንደ መርህ ማጠቃለያ ወይም አፕሊኬሽን ጥሪ የምንወስደው ዋና ለግላችን የምንወስደው መልእክት ነፃነታችንን በህግ አንሰር። በህግ ካሰርን በኋላ ስናደርገው ኃጢአት ይሆንብናል። በኃጢአትም አናርክስ። እያወቅን መንፈሳዊ አለመሆኑን ህሊናችን እየመሰከረ አልተከለከለም እኮ ብለን ወደ ኃጢአት ክልል ገብተን መንፈሳዊ ማንነታችንን አናርክስ። መጽሐፍ ቅዱስ ዝም ያለበትን ነገር በማጥበቅ በሰዎች ላይ የህግ ሸክም አንጫን። በሌላ በኩል ደግሞ ነፃነት አለኝ በማለት ለዓለማዊነትና ለስጋ ፍላጎት በር አንክፈት። እስቲ ገላትያ ምዕራፍ 5:13 እናንብብ። ወንድሞች ወይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለስጋ ምክንያት አይስጥ። ለስጋ ፍላጎት በር አንክፈት ማለት ነው። ለስጋ ምክንያት አይስጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ ይለናል ገላትያ 5:13 ላይ። እንግዲህ አዳፍራ በማለት በተለያዩ ትምህርት የተካተተው ቃል እነዚህን ለማካተት የስነ መለኮት መምህራንና አዋቂዎች የሚጠቀሙበት ቃል ይሄ ነው። ዝርዝሩ ኤግዞስቲቭ አይደለም። 5 እንደ ምሳሌ ነው ተጠቀስኩትና የሚያጋጥማችሁ በህይወታችሁ በግልጽ በመጽሐፍ ቅዱስ ያልተከለከለ ወይም ያልተፈቀደ ነገር ካገኛችሁ አዳፍራ ነው ብላችሁ በእነዚህ 5 መሪዎች እየተመራችሁ መንፈሳዊ ህይወታችሁን እንደምትጠብቁ ተስፋ አደርጋለሁ። ከዚህ የበለጠ ደግሞ ወደ መጽሐፍ ቅዱስ በተጠጋችሁና ባነበባችሁ መጠን ቅዱሱ መንፈስ
እያበራ መመሪያ መስጠቱን ይቀጥላል። ለምን? እግዚአብሔር ራሱ ይወደናል። እግዚአብሔር ይወዳችኋል፣ እኔም እወዳችኋለሁ። ተባረኩ።